Parking start. Please pay attention to the surroundings. ሶፍትዌር አፕዴት ለምን ያስፈልጋል ስትሉ የነበራችሁ ሰዎች ይህ ቪዲዮ ምስክርም እንዲሁም ማሳያ ነው። እንደምታዩት BYD ዋን ፕላስ እኛ ጋር የመጣው ሶፍትዌር አፕዴት ሊደረግ ነው። ከሶፍትዌር አፕዴትም በኋላ ከዚህ በፊት የመኪና አውቶ ፓርኪንግ ለመጠቀም QR ኮድ ይጠይቅ ነበረ። QR ኮድም እንዳይጠይቅ ያደረግነው ከአፕዴት በኋላ ነው። እንደምታዩትም በሚገባ በሙከራ ሰርቶልናል ማለት ነው። የምታዩት መኪና እንግዲህ በስነ ስርዓት 2-3 ጊዜ ሞክረ ነው አውቶ ፓርኪንግ መርጠንለትም በራሱም በአውቶም ሰርቶልናል፣ ፓርኪንግ አድርጎልናል ማለት ነው። ስማርት መኪና ኖራችሁ አውቶ ፓርኪንጋችሁ QR ኮድ እየጠየቃችሁ ያላችሁ የመኪና ባለቤቶች እኛ ጋር መታችሁ በቀላሉ አፕዴት ካደረጋችሁ በኋላ አክቲቭ ማድረግ ትችላላችሁ ማለት ነው። ለእነዚህና ለተለያዩ የኤሌክትሪክ መኪና ሶፍትዌር ፕሮብሌሞች እኛ ጋር መተው መስተናገድ ይችላሉ። ይደውሉልን። ይመቻችሁ።